ሰላም ጤና ይስጥልን የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። በአማራ ክልል በተካሄዱ ውጊያዎችና በፋርጣ ወረዳ ስለተደረገው ህዝባዊ ውይይት። በጎንደር የአገዛዝ ሰራዊት ሲመታ በፋርጣ ወረዳ ከ400 በላይ ህዝብ የተሳተፈበት ውይይት ተካሄደ። በአማራ ፋኖ በጎንደር ጠቅላይ ግዛት በላይ ዘለቀ ህዝብ 204ኛ ወንድ አስቻለው ደሴ ኮር የታዲዮስ ታንቱ ክፍለ ጦር በሩይን ከተማ በተደረገ ወደ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ምት ማድረሱ ተገለጸ። በሌላ በኩል በፋርጣ ወረዳ አምባይ ባይኩ ቀበሌ ከ400 በላይ ቁጥር ያለው ህዝብ የተሳተፈበት ጥልቅ ህዝባዊ ውይይት ተካሂዷል። ከአርባ ከተማ አቅጣጫ ወደ ምዕራብ በለሳ ቀጠና ሩይ ከተማ የተንቀሳቀሰው የአገዛዙ ኃይል በዘለሜና ፍንጭ ሚካኤል ሁለት አቅጣጫ ገብቶ ውጊያ መክፈቱ ተገልጿል። ከጠዋቱ 12 ሰዓት እስከ ቀኑ 6 ሰዓት በቆየው በዚህ ብርቱ አውደ ውጊያ አስቀድሞ መረጃ የነበረው ክፍለ ጦሩ ስትራቴጂካዊ ቦታዎችን በመያዝ 11 የመከላከያና የሚሊሻ አባላትን ሲደመስስ ከ20 በላይ የሚሆኑት ላይ ደግሞ ቀላልና ከባድ የአካል ጉዳት አድርሶበታል። ያቀደውን ወታደራዊ ግብ ማሳካት ያልቻለውና በደረሰበት ከፍተኛ ምት ሞራል የፈረሰው የአገዛዙ ኃይል ከፊት ለፊት ውጊያውን በመሸሽ በንጹሃን ዜጎች ላይ በቀል ጭፍጨፋን እንግልት አፈጽሟል። በዚህም አቶ አድነው ሙጬ የተባሉ የሩይን ከተማ ባለሀብትና ወይዘሮ ዙፋን አምባቸው የተባሉ የከተማ ነዋሪ ላይ በአገዛዙ ሰራዊት የንግድ ሞተር ተሽከርካሪ በመጫንና የውሾን ወዳጅ በመድፋት በንብረት ላይ ከፍተኛ ኪሳራ አድርሷል። በሌላ በኩል በበላይ ዘለቀ ዕዝ ሜጀር ጀነራል ጉባ ዋንታና ኮርና በፋርጣ ወረዳ ሲቪል መዋቅር አስተባባሪነት በእምባይኮ ቀበሌ ከ400 በላይ ህዝብ የተገኘበት ሰፊ ውይይት ተካሂዷል። በውይይቱም በጊዜያዊ ህዝባዊ አስተዳደሩ የመልካም አስተዳደር ችግሮች፣ በሲቪል መዋቅሩ ጠንካራና ደካማ ጎኖች እንዲሁም በአማራ ፋኖ አመራርና ወቅታዊ የትግሉ ቁመና ላይ ጥልቅ ውይይት ተደርጓል። ህዝቡም ለፋኖ ወታደራዊ ግዳጆች ሙሉ ዝግጅቱን ገልጿል። የኮር ዋና ሰብሳቢ አርበኛ አመነው አለመ ለቀረቡ ጥያቄዎች በሰጡት ማብራሪያ ህዝቡ እንደወትሮ ሁሉ ከትግሉ ጎን እንዲቆም የቀበሌ ወረዳ ሲቪል መዋቅሮች በፋኖ መመሪያዎች፣ ህገ ደንቦች መሰረት ማስተዳደር እንዳለባቸውና ህዝቡን የሚያንገላቱ አካላት መጠየቅ እንዳለባቸው አስምረውበታል። አደረጃጀቶቹም እስከታች ድረስ በመውረድ ጠንካራ ሰራዊትና ስልጠና እየገነቡ መሆኑንም አብራርተዋል። በተያያዘ መረጃ በቀይ ባህርና የንግድ መርከቦች ላይ የተጋረጠው አደጋና የሰጠመችው መርከብ። በቀይ ባህር የሰጠመችው መርከብና በቀይ ባህር የንግድ መርከቦች ደህንነት አሳሳቢ ደረጃ ላይ ደርሷል። ንብረትነቷ የህንድ የሆነችው ኤምኤስኤፍ ዌርዞ ዋሊያ የተሰኘችው የጭነት መርከብ ጥቃቱ የደረሰባት በቀይ ባህርና በኤደን ባህረ ሰላጤ መካከል በሚገኘው የባቢል መንደብ ሰርጥ አቅራቢያ በየመን የባህር ዳርቻ ነው። ጥቃቱ በመርከቡ አካል ላይ ከፍተኛ ጉዳት በማስከተሉ የባህሯ ውስጥ በመግባት እንድትሰጥም ሆናለች። መርከቧ ከመስጠሟ በፊት የቀጠና የየመን ባህር ኃይልና የማሪታይም አደጋ ታዳጊ ክፍል ባደረጉት የህይወት አድን እንቅስቃሴ መርከብ ውስጥ የነበሩ 13 ህንዳውያን ሰራተኞችን በህይወት መታደግ ችሏል። የህንድ የውጭ ጉዳይ ሚኒስቴር ጥቃቱ መፈጸሙን ገልጾ ሰራተኞቹን ለመታደግ የተረባረቡ አካላትን አመስግኗል። በሪያድ የሚገኘው የህንድ ኤምባሲ ጉዳዩን በቅርበት እየተከታተለ መሆኑንም ገልጿል። የህንድ መንግስት በቀይ ባህር በመርከቦች እንቅስቃሴ ላይ የቀጠለው ጥቃት አሳሳቢ ደረጃ ላይ መድረሱንም ጠቅሷል። የተወደዳቸው የቻናላችን ቤተሰቦች ለሰዓቱ ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘን።